እንዴት አመሸሽ ቤቲ? እንዴት እንዳመሽ ጠብቀ ነበር። የተከዳይ ሴት እንዴት ታመሻለች? እምሰጥሽ ነገር እኮ ቢኖር ሰጥሽ ነበር። የለኝም። ቢራ ሸተተኝ ልበል? አዎ እየጠጣው ነው። ታዲያ ቆንጆ ነው። በይለኔም ክፈችልኝ። አብረን ከጠጣን እኮ ቆየን። እንዴ ምን ያደርግልሃል? ታማሚ አይደለህ እንዴ? ተናደሻል ማለት ነው። እሺ እስክትረጋጊ ታገሳለሁ። ባትታገሰኝ ምን ታመጣለህ? ቆይ ሞኛ ሞኝ እኮ ነህ። ኧረ እንኳን አይን አልኖረ። አይን ቢኖርህማ የዋሰ ሌላ ችግር ታመጣብኝ ነበር። አይ በቃ ብተኛ ይሻለኛል። ቁጭ በል። ምን ነው መኝታ ቤት ገብቼ መተኛት አልችልም እንዴ? መኝታ ቤት ዛሬ ካንተ ጋር አይደለም መተኛት የምፈልገው። አልገባኝም። ማለቴ ብቻዬን ነው መተኛት የምፈልገው። እዚህ የምትለብሰው ነገር ይመጣልሃል። አርፈተኛ። አይ ቤቲ፣ ህይወት እንግዲህ አንዳንድ ጊዜ ምን እንደምታደርግሽ አይታወቅም። አይ እንግዲህ አታላዝንብኝ። እንግባ። ከማን ጋር ነው የምትገቢው? አንተን አይደለም ቢራዬን ነው። ቢራ ጠርሙስሽን እንደ ሰው ነው የምታዋሪው። ታምኚዋለሽ? በዚህ ጊዜ ማን ይታመናል ብለህ ነው? ሁሉም ሰው እንግዲህ ድብቅ ሆኗል። መሬትን የሚያክል ነገር ተደብቀን ያውም 22 ላይ ዮናስ ተፋ አልመጣም እንዴ? አለ አልደወለልህ? እኔም ካገኘሁት በጣም ብዙ ጊዜ ነው ቆይቷል። በጣም ታውቃለህ፣ ለአይኔ እኮ ነው ያስጠላኝ። በእናትህ ምን አባቴ ላድርገው? ታዲያ ምን ችግር አለ? የሆነ ፌስታል ነገር ኩርቱ ነገር ፈልጊና ልብሱን ለአስይዘሽ ቻው ማስወጣት ነው። እንዴ ከዛስ? ከዛ ለትንሽ ጊዜ ይሄን ቤት እንኖርና ከዛ ጆሮ ግንዱን ብለን ደግሞ ሌላ ቤት መሄድ እኮ ነው። ቀላል እኮ ከረዳሽ። ቆይ አንተ ግን ከድርጅቱ ተቆራጭ አደርግለታለሁ አላልክም ነበር እንዴ? በደንብ አዳምጪ። ከኔ ከዮናስ ቤሳቢስቲ ዱምቡላ ያገኝ። ከማስወጣታችን በፊት ግን እርሱ ጋር ያልተቀበልነው ነገር ምን አለ? ልብስ ብቻ። ታውቂያለሽ ልብስ ስል ምን ትዝ እንዳለኝ በፊት ባስወለኳቸው ብዬ ማስበውን የሱን ልብሶች እኔ እመርጣለሁ። እንዴ ደግሞ ለምንድን ነው የምመርጠው? ያው ስራ አስኪያጅ የሚያስመስሉኝ ልብሶች ከዛ መሀል ላይ መረጥ አድርጌ ለራሴ ያስቀምጣለሁ። ከዛ አንቺ ደግሞ ሻንጣዬ ላይ ታስቀምጭልኛለሽ። አንተ ደግሞ በቃ ልብስ እንኳን አይቀርም። አታሷሽ። ቆዳውንም ራሱ በወስድ ደስ ይለኛል። የሱ የሆነ ነገር ምንም እንዲቀር አልፈልግም። እኔ ወስደዋለሁ። አቤት አቤት ጭካኔክ! እስማ ለምን ታዲያ ቀድሞኝ ሀብታም ሆነ? ለምን? አንተን ቢጠብቅማ ሀብታም ሳይሆን ያረጅ ነበር። አታገኝም እያልሽ ነው እንዴ? እንደሱማ አትናደድ። ታውቃለህ አሁን እኮ ሁሉንም ነገር አግኝተናል። ደግሞ ደስ እያለኝ ነው የማባረረው። ታውቃለህ አንተን በጭራሽ እንዲከፋ አልፈልግም። በልንተኛ ተነስ ሰማኛለህ? ተነስ ምንድነው? ልብስ ነዋ። የምን ልብስ? የኔ ነው? ሰማኛለህ? አታድርቀኝ። ቶሎ በላውን ቤቱን ለቀውታ። ከቤት እያባረሽ ነው እንዴ?
አንተ ሰውዬ ስንቴ እንነጋገር? ምንድነው እንደ አዲስ የምታደርቀኝ? እና አንቺም ልትሄጂ ነው ማለት ነው? አዎ እኔም ልሄድ ነው። አሁን ቶሎ ውጣልኝ። መኖሪያዬን እንኳን አላስተካከልኩም እኮ ቤቲ። ዛሬ እንደምወጣ መች ነገርሽኝ? ተይ እንጂ ዘኝልኝ። ሰማኛለህ? እሱ እኮ ያንተ ጉዳይ ነው። ከነገርኩ ጊዜ ጀምሮ ማስተካከል የምትችልበት ብዙ ጊዜ ነበር። ወይስ ተኝተህ ነበር? ደፋር። እባክሽ ቤቲ ተለመኝኝ። ኦሆ ሰውዬ ትሰማኛለህ? ምንም ነገር ልረዳ አልችልም። ውጣልኝ አልኩ፣ ውጣልኝ። እሺ እንዴት ልሂድ? እንደለመድከው በዛ በደስሳ ነው። ወዴትስ ነው የምሄደው? አረ ተው እንጂ። ያ ከኔ በልጦብህ ህንጻ የሸለምከው ዶክተር ጓደኛ ኖረ። አሁን ውጣልኝ ተው። እሺ ቤቲ፣ ልደውልለትና መቶ እስኪወስደኝ ባይሆን ትንሽ ታገሽኝ። መልካም። 1 ሰዓት ብቻ ሰጥቻለሁ። ከ1 ሰዓት በኋላ እዚህ ቤት እንዳለ አላውቅሽም ነበር ማለት ነው ዛሬ። በቃ እንደዚህ ጨክነሽ ልታባርር ነው ማለት ነው? በቃ ልታባሩ አይደለም፣ ከገዛ ቤቷ ነው ወጣ ያለ። አንተ ደግሞ ዝም በል። ካንተን ያዋራ ሰው የለም። ስርዓት ያዝ። በቤት የመተማ እንድትናገረኝ አልፈቅድልም። ዘኪ መጥቶ ይወስደኛል ብሎ ነው የደወለልህ። ይዘው ልቀበል። እሺ ቢያንስ ትንሽ ጊዜ ለምንድን ነው የማትጨምሩለት? ጊዜ ነው ያልከው? ቀልደኛ። እንዳንተ ነው የምጫወትበትና የምቀልድበት ጊዜ የለኝም። አሁን ቶሎ ጣልኝ። ከጊዜ በላይ እኮ ሰው ክቡር ነው። ለምንድን ነው እንደዚህ የምትዩ? ቆይ አንቺ ከቤት ውስጥ ታስወጪው ፈጣሪ እንኳን ምን ይልሻል? ተው ዘካሪያስ፣ ችግር የለም። ቤቲ ፌስታሉን ሳየው አንድም ጫማ የለውም። በእግሬም ጫማ አላረኩም። ልብሶቼም የምፈልጋቸው የለውም። ጫማ ልብስ? አንተ ደግሞ ጫማ ምን ያደርግልሃል? ሲጀመር የት የምትሄደው ነው? ደግሞ ልብሱና ጫማም ቢሆን ይሄ ያንን ትልቅዬ ህንጻ የሸለምከው ጓደኛክ እሱ ገዝቶ እንደ ህፃን ልጅ ራሱ ቢያሳድግክ ጭራሽ አይከስርም። እና እየከለከልሽ ነው? አትሰጭኝም ማለት ነው? ኦሆ ነገርኩክ እኮ ጫማህንም ልብስህንም ሰብስቤ አይጠቅመም ብዬ ስላሰብኩኝ ለወንድሜ ሰጥቻለሁ። ደግሞም አይጠቅመም። ምን ይጠቅማል? የኔን እንዳለ። እሺ እንሂድ። መልካም ህይወት ይሁንላችሁ፣ የዓለም ያርግላችሁ። ለእናንተም እንደዛው። ጋቸው ወደቀ። ቻው። ደግሞ የዚህ ጥብቅና እንጂ የሚያስቀው ኮተታ ተከራከረለት እኮ አያፍርም እንዴ? የግመላኪ አንተ ከምን ሆኜ ነው ግን ከዚህ ሰውዬ ጋር የነበርኩት? በፈረስ መርፌ ወስደህ ቂጡ ላይ አንተ ደግሞ ከፋክ። እኔ ምልክ የኔ አባት ይሄን አንተ ቤት ሆናል እንደ ቀልድ ግን የኔ ኮኮናት ሻው ምንድነው የምናደርገው? እንደሰታለን። ምንም ሀዘን የለም፣ ፍራቻ የለም። በነፃነት የራሳችን ቤት እንደ ልባችን የምንሆንበት። ደስ አይልም? እንዴት ደስ እንዳለኝ። በቃ ቤት ሂጂ የተወሰነ ልብስ ይዤ ልምጣና አከራይንም በዛው እንደለቀኩ ነግራችኋለሁ። አይሻል? ቆይ እዛ ግን ጠቃሚ ነገር አለ እንዴ? አታስቢ፣ ምንም የለም። በምድር ላይ ጠቃሚ ነገር አንቺና አንቺ ብቻ ነሽ የኔ ኮኮናት። አሁንማ ጥገኛ ሆኖ መኖር ምን እንደሚመስል አያታል። እኔ ግን የኔ ውድ ይቅርታ አድርጊልኝና ትንሽ ምጠረጥረው እየመጣ እንዳይበጠብጠን ነው የጅራታም። ለሱ እኮ መፍትሄ አይጠፋም።
ይሄንን ቤት ሸጠን ሌላ ኮንዶሚኒየም እንገዛለን። አሪፍ ሀሳብ። እኔም ለድርጅቱ መፍትሄ አለኝ። እንዴ ምንድነው? ድርጅቱማ በጭራሽ መክሰር የለበትም። አይለሽ ምን መሰለሽ፣ አሁን ያሉትን ሰራተኞች ጠቅላላ ጠርግ ያስወጣቸዋል። ከዛ በእነሱ ምትክ ደግሞ አዳዲስ ሰራተኞች ይቀጥራሉ። ከዛ ጸጥ ለጥራጭ ብሎ ለኔ ይገዛሉ። አዎ ጎበዝ። አሁን ይልቁንስ አንተጣ በላውን ጠዋት ነው፣ ሰዓት ደርሷል። ወደ ስራ ግባ። የኔ ኮኮናት ካላስቸገርኩሽ ግን ለእልቷ ሚስቴ ዛሬ ደስቴ ቀን ስለሆነ ባልገባስ እንደው ፍቃዱት ከሆነ ተው ይወደ ነገር ያለው እኔ ለዛሬ ብቻ ነው የምፈቅድልህ። ዛሬም ሴሌብሬሽን ስለሆነ ነው። በልሽ ለማንኛውም ቁርስ ልስራ ልክ መጣ። ቋንጣ ፍርፍር። የምን ቋንጣ ፍርፍር? እንቁላልም ባይኖር ችግር የለውም። ገንፎ አይመችም? እሺ አማን፣ በቃ ሁሉም ነገር ይደርሻል። በቃ ትቆያለህ መሰለኝ። ካፌ ቡና ይጠብቃል እዛ ነው። አይ ማንም አለኝ። እሺ